ከተማ ገባሁ እና ህይወት በጣም ክብድ አለኝ። እኛ ክፍል ጀምሬ እስከ 12 ከተማ ገባሁ እና ህይወት በጣም ክብድ አለኝ። እናቴ አረብ ሀገር ነበረች ለ11 ዓመት አካባቢ ነው ትታኝ ከ8 ወር ጀምራ ትታኝ የጠፋችው። ከዛም በኋላ የእናትነት ፍቅር ጭራሽ እና ልጇ ሳልሆን ምኗም አልመስላትም። በቃ እንደ ነፍሰ ገዳይ ነው የምታይ። አንተዋወቅም፣ ምንም አንልም። ከዛ በፊት ማለት በህፃንነት ስለሆነ ትታኝ ሄደችው አላውቃትም። ተመልሳም ስትመጣ እኔም ማየት አትፈልግም። በቃ እኔ ለምን እንዲህ ነው የማትፈልገኝ? እኔ ቢያንስ ልጅሽ ነኝ፣ ማንም የለኝም። አባቴም በጣም ክፉ ሰው ነው። በቃ እንዴ ልበልሽ፣ ክፋት ራሱ አይመጥነው። በቃ ማለት ክፉ የሚባል ሰው ነው። በቃ በጣም ርኩስ ነው ሲበዛ። ከዛ ሁለታችሁንም እንኳን አላውቅም። ቢያንስ አንዳችሁ እንኳን ለምን ቤተሰብ አትሆኑኝም? ምን አረኩሽ? እናቴ እኮ ነሽ አንቺ ምናምን ብዬ ለመንኳት። ከዛ እንደማትፈልገኝ ጭራሽ እኔ እንደ አባቴ እርኩስ እንደሆንኩና ክፉ እንደሆንኩ በጣም መጥፎ ሰው እንደሆንኩ ከሱ ተወልጄ ልሷ እንደማትፈልገኝ ነገረች። በጣም ተሰምቶኝ አዲስ አበባ ሄድኩኝ። ትምህርቴን አቋረጥኩ። 12ኛ ክፍል አዲስ አበባ ሄጄ ሰው ቤት ገባሁ። ሰው ቤት ይሆን ከ3 ዓመት በኋላ በጣም ይሰለቻል። መጥፎ ነው ሰው ቤት መስራት። ጥሩ ሰዎች ናቸው ብዙም፣ ግን ያው በዚህ ምድር በጣም ጥሩ ሰው የምትይው ሰው የለም። መካከለኛ ሰዎች ናቸው። ሰርቼ የተወሰነ አመት ተመለስኩኝ ወደዛ ወዳደኩበት አካባቢ። እዛ ትንሽዬ ሱቅ ከፈትኩ፣ የልብስ ሱቅ ከፈትኩኝና እየሰራራው እያለ ብቻዬን ነኝ እንግዲህ፣ ማንም ሰው የለኝም። ያሳደጉኝም ብዙም አይወዱኝም። በቃ አለ አይደለ እናቱ ይቺ እናትና አባቷ የጠሏት ምን ትሰራለች አይነት ነገር ነውና እያደኩ ነፍስ እያወቅኩኝ ሲሄድ ይናፍቅሻል ሁሉም ነገር። እናት ይናፍቅሻል፣ አባት ይናፍቅሻል፣ ሁሉም ነገር ይከፋኝ ጀመር። ተመልሼ ድጋሜ ሄድኩኝ ወደ እናቴ። ደብረ ብርሃን የምትባል ከተማ ውስጥ ቤት ገዝታ ሌላ ባል አግብታ እየኖረች ነው። ሄድኩኝና እናቴ ምን አርጌሽ ነው? ይቅርታ አርጊልኝ አልኳት። ቤት እንዳልገባ አስወጣችኝ ከቤት ውጪ። አንቺ ለማኝ ነሽ፣ የለማኝ ልጅ ነሽ። ስለዚህ ስለማልፈልግሽ ሂጂ ወደ መጣሽበት። በቃ እኔ ልጄ አይደለሽም፣ ጭራሽ አይንሽን ማየት አልፈልግም አለች። እሳ እንዴት ምን አርጊያችሁ ነው? ያክል ምን በድዬሽ ነው? የበደልኩሽ ነገር ካለ ቢያንስ ይቅርታ አርጊልኝ እናቴ፣ ምን አጠፋሁኝ ብዬ ለመንኳት። ምክንያቱም ብቸኝነት በጣም ጓኩዮቼ ጓደኞቼ እናት በቃ እናታቸው ነገር ሲያደርጉላቸው ፍቅር ሲሰጧቸው ምናምን ቀናለሁ። ያንን ነገር በቃ ታውኩት። ብቻ ተመለስኩ እንደዛ ስትለኝ። ከዛ በሌላ ጊዜ መላው ጥፍትፍት አለኝ። ሱቁም ብዙም አልሄዳለኝ፣ እየከሰርኩኝ ምናምን መጣሁ። ስራውም ብዙ ገንዘብ ይፈልጋል። ያው ስልሽ መንዝ ነው ያለሁት መሀል ሜዳ የሚባል አካባቢ። ከዛ አዲስ አበባ እየተመላለስኩ ነው የምሰራው። አንደኛ ከጎኔ አይዞሽ የሚለኝ ሰው የለም። በጣም ብዙ እንትን ውስጥ ገባው፣ ስሜቴ ውስጥ ገባው። በጣም ብዙ ነገር ራሴን እስከ ማጥፋት ደረጃ፣ በረኪና እስከ መግዛት፣ ገመድ እስከ መግዛት፣ ብዙ ነገር ባህር ለመግባት ብዙ ጊዜ ሞከርኩኝ። ከዛ የሆነ አጎቴ ያለና የእሷ ወንድም የእናቴ ወንድም አለ። ለምን ተስማምታችሁ? አትጠገብ፣ አካውንትሽ ፕራይቬት ነው። አትጠገብ፣ ልስብሽ ነበረ ላስገባሽ። አካውንትሽ ፕራይቬት ነው፣ የሁልሽ ፕራይቬት ነው። ስለዚህ ሴቲንግ ውስጥ ግቢና ፕራይቬሲ የሚለውን ነክተሽ ፕራይቬት የሚለውን አብሪው። የሁልሽ ፎቶ አንስቼ ላሳይሽ እንድታምኝ። የሁልሽ አትጠገብ። ፐርስፔክቲቭ ደብል ጋይስ ይታይሻል። አካውንትሽ ፕራይቬት ነው። ቴንኪ ዘላለምዬ እኔ ውድ እህት። የሁልሽ አትጠገብ፣ አካውንትሽ ፕራይቬት ነው አየሽ። ስለዚህ ሴቲንግ ውስጥ ግቢና አስተካክሉ። እስብሻለሁ። 2 ሰው ማስገባት ይቻላል። ከጎኗ ትሆኚና ትጠብቂያለሽ። እሺ እኔ እናት። ከዛ አጎቴ ነበርና ለምን ላስታርቃችሁ በቃ ነይ እንሂድ አለኝ። እሺ በቃ ምክንያቱም የሰው ጉጉት ስላለኝ ብቸኝነቴን በጣም ስለባሰብኝ እሺ በቃ እንሂድ ብዬ ከሱ ጋር ተነስቼ ደብረ ብርሃን ከተማ ገባን። ቤት ሆቴል አላቸው፣ ባሏ ተከራይቶ ይሰራል። ከዛ እዛ ይዞኝ ሄደ። ከባልየው ጋር ተነጋገሩና ለምን ይቺ ልጅ ወደኋላ ታስቀሯታላችሁ? ማንንም ሰው አታውቅም። ስለዚህ አሁን ደግሞ ቤተሰብ ያስፈልጋታል። ያልሆነ ቦታ ላይ ትወድቃለች። መጥፎ ሁኔታዎች ከወደቀች በኋላ ነገ ማዘኑ አይጠቅመንም ምናምን አላቸው። ከዛ እሺ በቃ አለች። በቃ እሺ እንደዚህ የምታስወቅሽኝ ከሆነ ነይ ከኔ ጋር ትኖሪያለሽ፣ እንደዚህ ከሆነ ጨዋ ሆነሽ ምናምን አለችኝ። እኔ ድሮንም ባለጌ አይደለሁም፣ አዛባ እየዛኩኝ መከራዬን እያየሁ ያደኩ ልጅ ነኝ። ትተሽኝ ነው የሄድሽው አንቺ፣ የትም ባዲያ ላይ ነው የተውሽኝ። ስለዚህ ክፉን ብባል ልጅ እኮ አይደለሁም። ደግሞ አንቺን ምንም ያደረኩሽ ነገር የለም፣ ምክንያቱም አላውቅሽም ከልጅነቴ ጀምሬ ብዬ ተቀመጥኩኝ ከሷ ጋር። ከዛ 1 ሳምንት ምናምን አብረን ተቀመጥንና አዲስ አበባ ይዛኝ ሄደች። አረብ ሀገር ተመልሼ ልሄድ ስለሆነ
አሁን እዚህ ስራን ብዙም ስለማያዋጣ አንቺ መስሪያ ቤት መግባት አለብሽ አለች። ከዛ እሺ በቃ ግን ከዚህ በፊት እኮ አዲስ አበባ ሰርቻለሁኝ መስራት አልፈልግም ሰው ቤት ግን በቃ እሺ ካለሽ አንቺ ከሄድሽ ወይ አብረን ይዘሽኝ ሂጂና አረብ ሀገር አብረን እንሁን አልኳት። ከዛ ፕሮሰስ እስከምጨርስልሽ ድረስ እዚህ ሰው ቤት ገብተሽ ትጠብቂኛለሽ አለችኝ። እሺ አልኩኝና ለካ እሷ ያዘጋጀችው የሆነ የጠንቋይ ቤት የሚካድም ሰውዬ አለ እዛ የሚሰሩት የሆነ ጠንቋይ ነው ሰውየው። እዚህ ቦታ አግኝቼልሻለሁ፣ ያጎቴ ልጅ አለ ከእሱ ጋር አብረሽ ሆነሽ ይዞሽ ይሄዳል፣ እኔ ልሄድ ነው፣ ስለዚህ እሱ ጋር አረግሽና እሱ ያስገባሻል አለችኝ። እሺ ብዬ ተቀመጥኩ ልጁ ጋር አዲስ አበባ። ከዛ ይዞኝ ሄደ በማግስቱ፣ እሷ ትታኝ ሄዳለች። በማግስቱ ሲሄድ ሰውየው ቤት ሙሉ ወደ 4 ክፍል አለ አንድ ቤት ውስጥ። ሰውየው ጠንቋይ ነው፣ ሙስሊም ነው፣ ጫት ነው የሚቀመው። የሆነ በቃ ሃይማኖት አትጥቀሽ እሺ ይቅርታ። እና ከዛ ጫት ይቅማ ላይ ስልሽ እኔ እንደዚህ ያልኩበት የሆነ ለብሶ ስለማይ ነው፣ ግን ሃይማኖቱ ምን እንደሆነ ብዙም አላውቅም። በጣም ተቀበለና ሻማ ምናምን ነጣ ይቅርታሽ እሺ ይቅርታ። ከዛ እንደዛ እዛ ውስጥ ቡና ማፍላት ነው፣ ጫት እየቃመ ይተፋብኛል፣ ቡና እንዳፈላለጥ የሆነ ብዙ ነገር እንድካድም፣ እዛ የሆነ ቅቤ የሚቀባ ምሰሶ ነገር አለ፣ እዛ ቅቤ እንድቀባ፣ ሻማ እንዳበራ፣ እጣን እየያዝኩ 2 ሰዓት 3 ሰዓት ቆማለሁኝ። ከዛ ግቢ መውጣት አልችልም። በየውጭ በር ተቆልፎብኝ ነው የሚካሄድ። ሚስት አለችው ቆልፋ ነው የምትሄደው። ወዴትም መሄድ አልችልም። እዛ ለ4 ወር ያክል ተሰቃየሁ። እዛ ጠንቋይ ቤት እጣን ሳጨስ፣ ሌሊቱን አልተኛም፣ ስካድም፣ ቡና ሳፈላ፣ በቃ የማላደርገው ነገር የለም። ከዛ 4ኛ ወር አካባቢ ላይ እኔ እንደው ስላሳዘንሽኝ ነው እንጂ እኮ እዚህ ቤት ውስጥ እንደዚህ አኮረፍኩ። የሆነ ሰዓት በጣም ተሰማ፣ እያለቀስኩኝ ያገኘኝ። ምን ሆነሽ ነው? ምን ጎድሎብሽ ነው የምታለቅሽው አለኝ። አይ ምንም አልጎደለኝም፣ ግን ከዚህ መውጣት ፈልጋለሁ፣ ቢያንስ እናቴን አገናኘኝ ያልኩት። ሳቀብኝ። እናትሽማ ለእኔ ሽጣሽ ሄዳለች እኮ ከዚህ በኋላ አታገኝሽም አለኝ። እናቴ እኮ ናት፣ እንዴት እንደዚህ ታደርጋለች? እንዴት ትሸጠኛለች? እንድሰራና የተወሰነ ስራ ሰርቼ እኮ እሷ ጋር እንደምትወስደኝ አረብ ሀገር እንደምንሄድ ፕሮሰስ እስከምጨርስልኝ ድረስ እንደሆነ እዛ ሄዳ እንደምታመቻችልኝ እኮ ነው የነገረችኝ አልኩት። ከዛ ሳቀብኝ። እናትሽ ለራሷ ለ150 ሺህ ብር ነው የሸጠችሽ አለኝ። ይህ ነገር በታሪክ ሊሆን አይችልም፣ እባክህ አገናኘኝ ቢያስልክ፣ በቃ እባክህ በጣም ስለምፈልጋት አንዴ ያገናኘኝ፣ ከዛ ችግር የለውም አልኩት። አላገናኝሽም፣ መውጣትም አትችይም፣ ግን እኔ ልጅነትሽ በጣም ስለሚያሳዝኝ ነው እስካሁን የታገዝኩሽ፣ አልታገስሽም። የምልሽን ነገር ሁሉ በአጠቃላይ ታደርጊያለሽ። አስፈላጊ ከሆነ ውለታው ላሳይሽ እችላለሁ። እናትሽ 150 ሺህ ብር ተቀብላኝ መቼም እንደማታገኛት መቼም እንደማትሄጂ ለእኔ አሳልፋ ሰጣሽ ሄዳለች አለኝ። ከዛ አማራጭ አጣሁ። እሺ ምንድን ነው የምትፈልገው? ቢያንስ ልጆች አሉት፣ 2 ልጆች ሴት ልጆች፣ እና በልጆች በቃ ተወኝ። እኔ ይሄን ብር አስፈላጊ ከሆነ የሆነ ቦታ ላይ ሌላ ስራ ሰርጄም ቢሆን እከፍልሃለሁ። በቃ እኔ ቃል እገባልሃለሁ። አስፈላጊ ከሆነ አንድ አጎት አለኝ፣ እሱን አገናኘኝ ይምጣልኝና ፈርሞ ይውሰደኝ፣ ከዛ እከፍላለሁ ብሩን አልኩት። አይቻልም አለኝ። ከዛ 4 ወር ሊሞላኝ 2 ቀን ነው ምናምን ሲቀረኝ እንትን አለኝ። ሊሞላኝ 2 ቀን ሲቀረኝ ከዛ አልጋ ላይ ካልተደፈርኩሽ አይሆንም ምናምን ነገር አለኝ። ደፍሬሽ ትሄጃለሽ፣ ቢያንስ የገንዘቤ ዋጋ የዛ 150 ሺህ ብሩን አልጠይቅሽም፣ ግን ልጅ ከሆንሽ ልጃገረድ ከሆንሽ እሱን ከወሰድኩኝ እተውሻለሁ፣ ትሄጃለሽ አለኝ። በእናትህ እኔ ምንም አላውቅም። ከዚህ በፊት ያሳለፍኩት ታሪክ በጣም ብዙ መጥፎ ታሪኮች አሳልፌያለሁ። ስለዚህ እባክህ ተወኝ ብዬ ለመንኩት እና ስለምነው አይቻልም አለኝ። በቃ ሳልፈልግ ያን ነገር አደረገ። ስለዚህ ዛሬ ብቻ አይደለም አንዴ ብቻ እኮ ደፍሬሽ እኮ አልተውሽም፣ ቢያንስ 2-3 እንትን ካልኩሽ በኋላ ትሄጃለሽ። ለሚስቴ ግን ብትናገሪ እዚሁ አርጅሽ ሽንት ቤት ነው የምከትሽ። እኔ ቤት አንድ ሰራተኛ ገብቶ የወጣ የለም ማለት ምንም አማራጭ የለኝም። እሺ ብዬ ምክንያቱም ምንም የሆነ የሚያሳየኝ ቢላዋች ምናምን ነገር አለ፣ በጣም መጥፎ ነገር ያሳየኛል። እሺ ብዬ ምንም አማራጭ የለኝም። ያንን ነገር እስከ 15 ቀን ድረስ ተጠቀመብኝ። ከዛ በኋላ ግቢ አንድ ተከራይ ያለች ነርስ ነው የምትሰራውና ያቺ ልጅ አንቺ ልጅ እባክሽ ልጅ ወጣት ነሽ፣ በቃ ከዚህ ግቢ ውስጥ ማምለጥ አለብሽ፣ እኔ አንቺ ማስመለጥ አልችልም፣ አንደኛ ዘመዴ ነው፣ ግን እንደምንም ብለሽ የሆነ ቀዳዳ ፈልገሽ መውጣት አለብሽ፣ ሌሊትም ለሽንት ቢሆን ቁልፍም ቢሆን ሰርቀሽ ከዚህ ግቢ ካልወጣሽ ህይወትሽ አይወጣም፣ ምን አይነት ሰው ነው እዚህ ውስጥ ያስገባሽ አለችኝ። ከዛ በኋላ አንድ ቀን እግዚአብሔር የሆነ ሊያድነኝ ሲፈልግ ይመስለኛል ሴትየዋ ከውጭ መኪና አላቸው፣ መኪና ይዛ ውጭ ከስራ ቦታ መታ አጋጣሚ እኔ ዕቃ እያጠብኩ ነው በረንዳ ላይ፣ እሷ በሩን ወለል አድርጋ ከፍታው ሄደች።
ቀጥታ እየሮጥኩ ነው የወጣሁት ከግቢ እየሮጥኩ ወጣሁ። የት እንደምሄድ አላውቅም። አዲስ አበባ እንግዲህ ሰርቻለሁ 3 ዓመት ከዛ በፊት ግን ከቤት እዛም ስላልወጣሁ የገጠር ልጅ ነኝ። ምንም ስለ ከተማዎች የማውቀው ታሪክ የለም። እየሮጥኩ ወጣሁ። ዝም ብዬ ሄድኩ። በቃ እግሬ እንዳመጣ የሆነ ሚኒባስ ሲመጣ ብቻ እባክህ ያዘኝና ውሰደኝ አልኩት። የት ነው የምትሄጂው አለኝ። የት እንደሚሄድ ግን አላውቅም፣ ግን የሆነ ቦታ ድረስን ከዚህ ሰፈር ውሰደኝ አልኩት። ከዛ የሆነ ፎቅ ስር እዚህ ጋር ነው መጨረሻችንና ወረጂ እህት ስልክ የምታውቂው ሰው አለ ልደውልልሽ አለኝ። ኧረ እኔ ማንንም አላውቅም ስል ግን በቃ እንደዚህ ሰው ያለበት ቦታ ላይ ውሰደኝ አልኩት። ከዛ የሆነ ፎቅ ስር አወረደኝ። በጣም ዝናብ ነበረ። በዛ ዝናብ ኃይለኛ ዝናብ ነበር። እየተመታሁ የሆነ ፎቅ ስር ቁጭ አልኩ። በቃ እያለቀሱ መሄጃም የለኝም ማደሪያም የለኝም። አንደኛ ስልክ የለኝም፣ ደውልለት ሰው የለም፣ ስልክም የለኝ። ለዛ ሰዓት ስልክ ብዙም የለም። ከዛ ያንን ቁጭ ብዬ የሆነ ሰውዬ መጥቶ ምን ሆነሽ ነው አንቺ ልጅ እዚህ መኪና እያቆመን ነው፣ እኔ እኮ ልገጭሽ ነበር በዚህ ዝናብ፣ እዚህ ጋር ምን ትሰሪያለሽ? አንደኛ ልጅ ነሽ፣ የሆነ ሰው እንትን ቢልሽ እሳለኝ። አይ በቃ እኔ እንደዚህ ነው እና ዘመድ የለኝም፣ እንደዚህ መጥቼ እንደዚህ ሆንኩኝ እና ከቻልክ በፈጠረ በቃ የሆነ ቦታ ማደሪያ አመቻችልኝና ነገ መንዝ የሚል መሀል ሜዳ የሚል መኪና ቆርጠ ብቻ ላክልኝ እባክህ በፈጠረ በቃ ከዚህ መሄድ ፈልጋለሁ አልኩ። ከዛ እንደ ምን ሆነሽ ነው ብሎ በቃ ውጥር አድርጎ ሲይዘኝ እንደዚህ ያልኩትና ሰውየውን ማስያዝ አለብን፣ የምታውቂው ሰው ሰፈሩን ካወቅሽው ሁሉንም ነገር ለፖሊስ ማመልከት አለብኝ አለኝ። አይ ለፖሊስ አናመለክትም። ለምን አለኝ። የሸጠችኝ እናቴ ናት። ስለዚህ እናቴን የሸጠው ልጅ ወልዳ የሸጠችኝን እሱ ምንም አላደረገኝም። ስለዚህ እባክህ በቃ እኔ ወደ ሀገሬ ልሂድና ከሞትኩም እዛ ልሞት ያልኩት። ሰውየው በጣም የሚገርም ሰው ነው፣ እግዚአብሔር ይስጠው። ከዛ ሰፈር ወስዶኝ ቤቱ አሳድሮኝ ዛሬ አትሄጂም ነገ ትሄጃለሽ ብሎ አሳድሮኝ በማግስት በ2 ቀን አሳድሮኝ በ3ኛ ቀን ወደ ሀገሬ ሸኘኝ። ሀገሬ ገባሁኝ። ያን ከዛ ሀገሬ ስገባ እናቴ አረብ ሀገር አልሄደችም። ሰማው አረብ ሀገር እንዳልሄደች። ከዛ ሄድኩና ቀጥታ ከተከሰስኳት በቃ እንድከሳት አጎቴ ነበር በቅርብ በቃ እንደዚህ ታሪክ ይሄ እንደተደረገብኝ ነገርኩት። ተካሰሰች፣ መጣች። እዛ ስትመጣ ፈልጌ እንደገባሁ አስገብኝ እንዳልኳትና እሷ እንዳልሸጠችኝ ምናምን ነገር ተናገረች ፖሊስ ጣቢያ። ከዛ መጨረሻ ላይ ያ ሆኖ እያለ ልታስገድለኝ ጭራሽ ዱርዬዎች ቀጥራ ምናምን ልታስገድለኝ ማለት አሉ በሰፈር ሰዎች እንደዚህ እየተደረገብሽ ነው እና ይቺ ልጅ ህይወቷን ከምታጣ እንደው ከዚህ ሰፈር ብትወስዷት እና ብታድኗት በቃ እናቷ ከጨከነች። አንቺ ምን አይነት መንፈስ ተጠግቶች ነው በልጅሽ ላይ ይህን ሁሉ በደል ካደረግሽ በኋላ ደግሞ እንድትኖር እንኳን ማትፈቅጅላት? በቃ ከሱንም አሸንፈሻል፣ ገንዘብ ስላለሽ አንቺ አሸንፈሻል። በቃ ትቼሻለሁ፣ እኔ ፈቅጄ ህይወቴን አበላሽተሻል። ፈቅጄ ከሆነ በቃ ተይኝ፣ በቃ ለመንኳት። ስሜን አጥፍተሻል፣ እንደዚህ አድርጋለች ተብለሽ በዛም ሄደሽ ሰርቀሽ እንደወጣሽ ነው የተነገረኝ። የሰው ዕቃ ዘርፈሽ ነው የመጣሽው፣ የሰው ቤት በሌባ ዘርፈሻል ምናምን አለችኝ። እኔ በታሪክ ሌባም አልገባም፣ የወጣም የለም የገባም የለም። እንደዚህ ተደርጌያለሁ፣ ግን የትም ሳልቀር እግዚአብሔር አምጥቶኛል ሀገሬ ላይ። በቃ ብዙ ነገር ቢጎዳም እስከዛሬ ካሳለፍኩት ህይወት በላይ እሰቃይም እንኳን ዛሬ አለው በህይወት። ስለዚህ ተይኝ በቃ እናትነሽ ታይ በቃ እስከ መጨረሻ ወጥቶልኛል። ስለዚህ ተይኝ፣ ስለ አንቺ መናገር አልችልም፣ በቃ ተይኝ አልኳት። ከዛ አንቺን ድራሽሽን ሳትሞቺ አንቺ ሳትሞቺ አፈር ውስጥ ገብተሽ ካላየሽ መቼም ልተውሽ አልችልም ማለት ታሳድደኝ ጀመር። ከዛ መጨረሻ ላይ በጉዳዮቹ በህግም የተያዙ ስለነበሩ ድጋሚ ሄጃ አመለከትኩኝ። መጨረሻ ላይ ወደ ሽማግሌ ታረቁ፣ እንደ እናትና ልጅ እንደዚህ ደረጃ ይዳረሳሉ። አንቺም ልጅነት ከያዘሽ ልጅነትሽን ተይ፣ አንቺም እናት ነሽ፣ እንደ እናትነትሽ ይሄን ነገር ጥፋትም ካለ ተነጋገሩ ተባለ። ከዛ በኋላ ምን አርግያትሽ ነው ህይወቴን ሸጥሽኝ? እኔ ከልጅነት የጀምረው አልደላኝም፣ ግን ባታሳድገኝም እንኳን የልጅ ፍቅር እንኳን ባይኖርሽም እንኳን ይህን ታሪክ ለምንድን ነው እንደዚህ የምታደርጊኝ? በቃ ተይኝ፣ ልኑር፣ ከዚህ በኋላ በሰላም ልኑር፣ ራሴን ላክምበት። በቃ ታምሜያለሁ፣ አሁን ማንም የሚያድነኝ የለም፣ ግን በጣም ታምሜያለሁ፣ የሚረዳኝ የለም፣ የሚሰማኝ የለም። ስለዚህ ተይኝ አልኳት። በቃ ለመንኳት፣ አልቅሼ ማልቀስ ብቻ አይደለም ደም እያለቀስኩ ማለት ለመንኳት። እናት እኮ ይህን ያክል አይለምንም በዚህ ምድር ላይ። ሁሉም ሰው አይቻለሁ እናቶቻቸው እንዴት እንደሚያደርጓቸው፣ ግን እናት ሲለምን አይቻል አቅም እና ተይኝ አልኳት። እና ከዚህ እንድተውሽ ከፈለግሽ እኔም ማላቅሽ ሀገር ሄደሽ ኑሪ፣ አለበለዛ እንደዚህ አድርጌ በቀላል ልተውሽ አልችልም። የማላቅሽ ሀገር ሄደሽ ግን ከኖርሽ ካላገኘሁሽ ምንም ላደርግሽ አልችልም አለች። ከዚህ የት ልሂድ አሁን? እኔ ብዙ ሀገር ማላቅም እና የት ልሂድ? እባክሽ ተይኝ፣ በቃ ህይወት አንዴ ጨልሞብኛል። እንድሞት ከሆነ ተይኝ። መሞት ፈራሁ፣ ምክንያቱም እፈራለሁ።
አልጨክን አልኩኝ። ግን ያደረግሽልብኝ ነገር ገለሽኛል። በቃ ከዚህ በኋላ ልሞት አልችልም። አንድ የገለሽኛል። በቃ ሞቻለሁ በቁሜ። ግን በቃ ተይኝ አልኳት። ከዛ ከዚህ እንዲሄድ 15 ቀን ሰጠችኝ ካለውበት ቦታ እሷም ከምትኖርበት ቦታ ላይ ሄጄ 15 ቀን ሰጥቼሻለሁ፣ በ15 ቀን ውስጥ ውጭና ከዚህ ሀገር ሄጄ አለችኝ። ከዛ ይሄ ሆኖ እያለ ተነሳሁኝና ከመሀል ሜዳ በታች ዘመሮ የምትባል ከተማለች፣ እዛ ገባሁ። ምንም የለኝም፣ ምበላው የለም፣ ምጠጣው የለም። ቤተክርስቲያን እየተመላለስኩ ማደር ጀመርኩ። ገብርኤል አለ እዛ። ቀን ቀን የትም በቃ ስዞር እውላለሁ። ማታ ማድረበት ስለሌለ እዛ ቤተክርስቲያን ውስጥ ተጠግቼ ያድራለሁ። እያልኩ እግዚአብሔር አንዳንዴ ደግ ነው። ከዛ የሆነች አያቴ በፊት ከመሞቷ በፊት የሰጠችኝ ትንሽዬ መሬት ነበረችኝ። እሷንም ሰው ወስዷት ነበረ። እዛ ማሳዳጊዎች በፊት እነሱ ይዘውት ነበር። በኋላ ይኸው አጎቴ ተነጋግሮ በህግም በምንም ተመለሰችና ያቺ መሬት ወደ እጄ መጣች። ወደ እጄ ስትመለስልኝ ያቺን መሬት ሸጥኩኝና እዛ የምኖር እዛው የሄድኩበት ከርቅ ያለው ከሷ ትንሽ እዛች ስራ መስራት ጀመርኩ። ሽንኩርት ምንም መነገድ ጀመርኩ። በቃ ራሴን ለማኖር እንደምንም ብዬ በቃ እየታገልኩ ምን እያልኩ ኖርኩኝ። ትንሽ የተወሰነ አመት ከኖርኩ በኋላ ከሆነ ልጅ ጋር ተዋወቅኩኝ። ጸበል ምንም ብያለሁ። ያሳለፍኩት እኔ ላይ ነው እንጂ እንደዚህ ሁሉም ነገር ብነግርሽ ብዙ ሰዓት አይበቃንም። ረጅም ጊዜ ነው የሚወስደውና ከሆነ ልጅ ጋር ተዋወቀን። ጥሩ ልጅ የሚባል ልጅ ነው ብዬም ለመጀመሪያ ጊዜ እንግዲህ አንድ ህይወት ከመጀመሪያው ከለከፈሽ እስከ መጨረሻው ነው የሚሆንብሽ። ተዋወቅን። እኔም ደህና እየሰራሁ በቃ ወደ ራሴ ተመለስኩኝ። ሁሉንም ነገር ወደ ቤተክርስቲያንም ወደ ምንም እያልኩኝ ለመመለስ ሞከርኩ ራሴን። ከዛ ተዋወቅን ከልጁ ጋር። እሱ መንግስት ሰራተኛ ነው። እኔ ደግሞ ወደ ንግድ ነው። ሽንኩርት አሪፍ እየሰራሁ ነበር። አሪፍ ኑሮ በቃ መኖር ጀመርኩ። በቃ እንጀራ መብላትን፣ ቤት ውስጥ ቤት መኖርን፣ ማደርን፣ በቃ መተኛት። ሽንኩርት ሊገዛሽ መጥቶ ነው እሱ። የተዋወቅንበት ምክንያት እሱ ምን አደረገ መሰለሽ? እኔ የሆነች ጓደኛ አለችኝ። አንድ ግቢ ምንኖር ማለት ነው። ጓደኛዬ ናት። እና አጋጣሚ ጓደኛ ስልኩን ቢሮ ውስጥ ትቶ ይመጣል። ስልኩን ቢሮ ውስጥ ትቶ ሲመጣ ስልክ እስኪ ስጭኝ እሙና ስልክ ስጭኝና ልደውልበት ስልኬን ቢሮ ትቼ መጥቻለሁ እና ልደውልበት ሲሆን ልጅ አለ ስልኬ ቢሮ ትቼ ይሆን ወይስ ይጥዬ ይሆን ብሎ ስልኬን ተቀበለኝ። ስልኬን ሲቀበለኝ ደወለለት። ለሱ ለዚህ ላልኩሽ ለተዋወቅኩት ልጅ ማለት ነው። ሲደውልለት ከዛ እሱ ልጅ ነው። አይ ስልኩን ቢሮ ነው መሳቢያ ውስጥ አድርጌልሃለሁ በቃ ችግር የለውም በሚለው ዘጋ ስልኩን። ከዛ ያ ስልክ በሶስተኛ ቀኑ ምናምን አካባቢ ስልኩ ተደወለ ወደ እኔ ተመልሶ፣ ያ ልጅ የደወለበት ማለት ነው። ከዛ ቤት ስለው በቃ በዚህ ስልክ ተደውሎ ነበረ ማልበል አለኛ። አይ በቀደም ዕለት እንደዚህ ደውሎብት ነበረ ስልኩንና እሱ ነው የሚሆነው አልኩት። አይ በቃ እሺ በሚለው በዛ እንተዋወቅ በሚለው እያወራን በዛ ስናወራ ተግባባን ከልጁ ጋር። በአካል ሳንገናኝ ከአንድ አመት ምናምን አካባቢ ሆኖናል። እንደዚሁ በስልክ ብቻ ስናወራ ማለት ነው። ከዛ በኋላ ተገናኘን፣ በአካል ተገናኘን። እንደማየው ጥሩ ልጅ ነው። በቃ መልካም የቤተክርስቲያን ልጅ ነው። የሆነ ስታየው ጥሩ ሰው ይመስል ጥሩ ነው በቃ የሚባል አይነት ሰው ነው። ከሱ ጋር ተዋወቅን። ከዛ አመት ነው 2 አመት ከምናምን ከቆየን በኋላ አብረን መሆን ጀመር። አብረን ስንሆን ከዛ እረፍ ቅዱስ ቆይ አብረን ስንሆን የሱ ቤተሰቦች ወደ ኦሮሚያ ክልል ናቸውና እኔ ደግሞ ቋንቋ አልችልም ኦሮምኛ። የሱ እናት ደግሞ አማርኛ አይችሉም እና ችግር ተፈጠረ በመሃል። እንደዚህ አይነት ችግር አለ ቤተሰብ ላይ። ቋንቋ አትችልም እናቴ ምናምን አለኝ። አይ ችግር የለም ቋንቋ እኮ ምንም አብረን እስከማንኖር ድረስ የቋንቋው ችግር የሚያመጣ አይመስለኝም። ካመጣ ደግሞ እንግዲህ እኔ በቃ እንደስ እንዳለ የሆነውን መወሰን ትችላለህ ምናምን አልኩት። ተባብለን እያለን በመሃል ለካ ልጁ አረብ ሀገር ጓደኛ ነራዋለች። እሱ ይሄ አሁን የተዋወቅኩት ያልኩት ልጅ ማለት ነው። አረብ ሀገር ጓደኛ አለችው። እሷ 2011 ላይ ነው 2011 ጥር ላይ ልትመጣ ነው። እኔ አላቅም እንደሆነም እንዳለም አላቅም። ምንም አይነት ነገር አልነገረኝም። በጣም ተግባብተናል። ከዛ 2011 ጥር ላይ ደብረ ብርሃን አዲስ አበባ ሄጄ የሆነ የምቀበለው ሰው አለኝ ከኤርፖርት እቃ ምናምን ይዤ ልመጣ ስለሆነ ትንሽ ልቆይ ይችላል 15 ቀን ምናምን አለኝ። አይ እሺ በቃ ብዬው እንደተባለው ከዛ 15 ቀን ሙሉ ስልኩን አጠፋብኝ። እኔ ምን ሆኖ ነው በቃ ግራ ግብት አለኝ። አጋጣሚ የአባቱን ስልክ አውቃለሁ። አባቱ ጋር ደወልኩላቸውና አይ እንዴት ልጁ እኮ እንደዚህ ብሎኝ ጠፋ፣ እናንተ ጋር ነው? አዎ እኛ ጋር ነው። ቆይ ይደውልልሻል የሆነ ስራ ይዘን ነው ምናምን አሉኝ። ከዛ እሺ በቃ ብዬ ዝም ብዬ እያለሁኝ በመሃል
መጣ ከ15 ቀን ምናምን በኋላ ስራ እዛ ፍቃድ ጠይቆን ሄደው መጣና ከዛ ምን ሆነ ነው የጠፋኸው እንደዚህ በሰላም ነው ምናምን ብዬ አይ በሰላም ነው የሆነ እዛ ቤተሰብ ላይ የሆነ እንትን ነበር ማስተካከለው ነገሮች ነበሩ ያን ነገር ሳስተካከል መብራትም ስለሌለ ገጠር መብራት ዘግቶብኝ ነው ምናምን ነገር አለኝ ከዛ እሺ በቃ ችግር የለውም ያለፍኩትና አብረን መሆን ጀመርና አሁን እኔና አንቺ አብረን ብንሆን እኮ ሽማግሌ የምልከው የት ነው ምናምን አለኝ እኔ ሽማግሌ የምትልክበት ቦታ ማንም የለኝም ምንም ስለሌለኝ ሽማግሌ መላክ አለብህ ለልብህ ነው በቃ እኔ እንደዚህ ብዙ ታሪክ እንዲህ ነው ብዬ እንኳን ልነግርህ የማልችለው ታሪኮችን አሳልፌያለሁና እግዚአብሔርን ብቻ ፈርታ ካኖርክ አኑረኝ ምክንያቱም ከዚህ በኋላ ምንም ለመጎዳት ራሱ የተረፈኝ ውስጥ የለኝም ልብ የለኝም ጨርሻለሁ ስለዚህ ከዚህ በኋላ የሚሆነው ካልፈለከኝ ሳትጎዳኝ በሰላም መንገድ በቃ ተወኝ ምክንያቱም እኔ ከሰው ፈልጌ ነው የተጠጋኸው በጣም ነው ሰው ስለሌለኝ ስለጨነቀኝ ነው የተጠጋኸው በቃ ብቸኝነት ስላስጠላኝ ብቸኝነቴንም ስለፈራሁትም ስላስጠላኝም ነው የተጠጋሁና እባክህ ብዬ ለመንኩት ከዛ እኔ ችግር የለም ልጎዳሽ አልፈልግም እንዴት እጎዳሻለሁ እኔ በጣም ነው የምወድሽ ምናምን አለኝ እሺ ብዬ መኖር ጀመርን በቃ ቀጥታ አንድ ቤት ውስጥ ማለት ነው እየኖርን እያለ በመሀል ያው ሰው ስትሆኚ እንትን ትያለሽ ከዛ በመሀል አረገዝኩ ሴት ልጅ አረገዝኩኝና ልጅቷ አዎ እየተጫወተ ነው አዎ እየተጫወተ እሺ ከዛ አረገዝኩልሽና ሴት ልጅ ሶፍት ካለ አጠገብሽ ብትናፈጪ አንዴ እያስቸገረሽ እሺ ጠቀጠቀ እሺ እዛ ተጫወተ ከዛ ልጅ ወለድኩኝ ሴት ልጅ ወልጄ ልጄ 3 ወር አካባቢ እንደሆናት ተደወለለትና ሄደ ቤተሰብ ና ተብሎ ቤተሰብ ተደውሎለት ሄዶ ልጅ እያለ ከዛ እንደዛው እንደተለመደው 15 ቀን ስልክ ጠፋ እንዴ ምን ሆነ ነው ስልክ የሚያጠፋው ይናክል ከዛ ለምንድን ነው ከዛ ቤተሰቦችህስ መተው ለምን አያዩንም አይጠይቁንም እዚህ ለምን ሳንሄድም እዛ ባንሄድ እንኳን መተው ቢጠይቁ ምን አለበት አልኩት ከዛ አይቆይ እስኪ እሱ ይሄን ታሪክ ማስተካከል አለብኝ እዛ ሄጄና ተነጋግረን እናደርገዋለን ችግር የለውም ዋናው እኔና አንቺ አብረን መሆናችን ነው ምናምን አለኝ ከዛ እዛ ሄዶ እሷን አግብቶ ማለት ነው እኔ እንግዲህ 15 ቀን ሰርግ ተደግሶ ምናምን የተጠራው ለካ እኔ አላውቅም ምክንያቱም የሚያወራው ኦሮምኛ ነው ብዬሻለሁ እኔ አልችልም የሚያወራው በኦሮምኛ ነው ሰርግ ደግሰውለት እዛ ተጠርቷል እሱ ተድሮ ምናምን ጨርሶ እሷን እነሱ ጋር አስቀምጠው መጣ እናንተ የምትኖሩት የት ነው እኛ ይርቃል እኛ መንዝ ነው እነሱ የት መሰልሽ ደብረ ብርሃን ወደ እነዋሪ የሚባል ሀገር ነው እነዋሪ ምናልባት ላታቂ ትችያለሽ ይርቃል እሱ ሌላ ክፍለ ሀገር አንቺ ሌላ ክፍለ ሀገር ነው አዎ እንለያያለን ምን ላረግ ሄድ ነው ያለሽ ሲሄድ የሆነ የሚስተካከል መሬት ማዳበሪያ ምናምን መገዛዛት አለብኝና ለቤተሰቦቹ አንድ ልጅ ነው ማገዝ አለብኝ ቤተሰብን የሆነ ነገር ማደርገው ነገር አለ ፍቃድ አውጥቼ ልሄድ ነው አለኝ ያገባት ያቺ ከአረብ ሀገር የመጣችው ነው አረብ ሀገር የነበረችው ገብታለች እኔ አላውቅም በኋላ ነው ታሪኩን እንግዲህ መጨረሻ ላይ እነግርሻለሁ እንዴት እንደሆነ ከዛ እዛ ሄዶ 15 ቀን ምናምን ቆይቶ መጣና ምን ሆነ ነው ምናምን እንደዚህ የሆነ ኔትወርክ መብራትም ኔትወርክም እኮ የለም እኛ ጋር ገጠር ነው ታውቂያለሽ ስለዚህ እንደዛ ስለሆነብኝ ምንም ደውሎ ብቻ አንድ ቀን እንዳታስቢ መብራት ምናምን ስለማይኖር ላልደውልሽ እችላለሁ ግን ከተመቸኝ እደውልልሻለሁ ስራ ምናምን ያው ስለሆነ ነው ምናምን አለኝ እርሻ ምናምን ሐምሌ 5 አካባቢ ነውና ልጅ ያለቀሰች ነው ቆይ ጠብቂኝ መጣ ታምጣት እሺ
መጥቻለሁ ውዴ። ሰማሻል? አዎ ይሰማል። መጥቻለሁ። ከዛ ሰርግ ተሰርጎ ምናምን ተመልሶ ወደ ቤት መጣ። ከዛ የሆነ ሁኔታው ምኑ ቅይር ብሏል እስከዛሬ ከነበረው ነገር። ምን ሆነ ነው ከዛ ፊት ምናምን የተቀያየረው እንደዚህ ምን ሆነ ነው ማለት ምን አጋጥሞ ነው ቤተሰብ ሰላም አይደለም ስለው አይ ሰላም ነው አለኝ። ከዛ ምን ሆነ ነው ታዲያ እንደዚህ ይሁንከው ጥሩ አይደለም። አይ ጥሩ አይደለም ግን ልነግርሽ የምፈልገው ነገር አንድ ነገር አለ። እንዴት ብዬ እንደምነግርሽ ግራ ገብቶኝ ነው ምናምን አለኝ። እንዴ ምን ሆነ ነው? በተደጋጋሚ ስልክ ይደወላል። በቃ በተደጋጋሚ እሷም ኦሮሚያ ክልል ስለሆነ ልጅቷ አማርኛ አትችልም። ኦሮምኛ በቃ ረጅም ሰዓት ምናምን ያወራል። እንዴ ችግር አለ ቤተሰብ ምን ሆናችሁ ነው ምናምን ስለው አይ በቃ ቆይ የምነግርሽ ነገር አለኝ። እንግዲህ በጣም ይቅርታ ታደርግልኛለሽ ለምን በጣም ተቸግሬ ተገድጄ ነው ይሄን ነገር ያደረኩት አለ። እንዴ ምንድነው ተገድህ ያደረከው? እንዴት ተገድህ ታደርጋለህ ይሄን ነገር ምናምን ስለው አይ ቤተሰብ የሆነች ልጅ ከዛ በፊት በእነሱ ሰፈር የሆነ የሰፈር ህግ አለና በዛ ሰፈር ህግ መሰረት ቤተሰቦችን ከድርም ከምንም ሊያባረሯቸው ነበረ ሊያስወጧቸው ነበር በእኔ ጉዳይ እና የሆነች ልጅ ነበረች ከዚህ በፊት አረብ ሀገር ሄዳ ነበር። እጮኛ የሚባል ነገር ተደራርገን የሆነ በእጮኝነት ይዤ የኔ ሆና እሷ አረብ ሀገር ሄዳ ነበር። እኔም የሷ ሆኜ ትምህርት ቤት ዩኒቨርሲቲ ስማር አስተምራኛለች። በቃ ብዙ ታሪክ እኔ እንደ ማለት አልገባኝም። እንዴት እንደዚህ አይነት ነገር ታደርጋለህ? እኔ ቢያንስ ከሞላ ጎደል ብዙ ነገር ይነግርሃለሁ። እንዴት እንደዚህ ታደርጋለህ ስለው አይ በቃ ቤተሰቦቼ ጋር ሲሄድ ተደግሶ ምናምን ጠበቀኝ። ከዛ እናቴ መርዝ ጠጥታ ምናምን አለኝ። እንዲህ ምን ታዲያ እሺ መጨረሻው ምን ሆነ ስለው ከዛ ከሷ ጋር ተጋብተን የመጣ ነው። እዚህ ያለውን ታሪኬን የሚያውቀው አባቴ ብቻ ነው። እናቴ አታውቅም መውለዴን እና ሌላ ሰው ማንም ሰው አያውቅም። ስለዚህ ይህን ጉዳይ እኔ እሷን አግብቻታለሁ ግን እንግዲህ 15 ቀን ትቆይና ቤተሰብ ደረስ ብዬ እመጣለሁ ከዛ ፈታታለሁ አለኝ። ከዛ በቃ የት እንዳለው ጠፋብኝ። እንዴት እንደዚህ ታደርጋለህ? ቢያንስ ከዚህ በፊት ስንገናኝ እውነታውን ነግራኝ ልትርቀኝ ትችላለህ። መለያየት እንችል ነበር። አሁን እኔ እንደዚህ ህይወቴን እንደዚህ ካደረግኩ በኋላ ሌላ ህይወት እዛ እንደዛ ካደረግኩ በኋላ እንዴት እንደዚህ ሊሆን ይችላል አልኩት። ከዛ እውነቱን ልንገራትና አብረን እንሆናለን ማለት እሷንም አምጥተህ ሁለተኛ ሚስት አምጥተህ ከዛ እኔ እዚህ ሆኜ እንዴት ይሆናል እንደዚህ አይነት ነገር? በጣም እኮ ነው የሚገርመው። እንዴት እንደዚህ ታደርገ? በቃ ምን እንደዚህ እንደምነግርሽ ቀላል አይደለም። በጣም ከባድ እንትን ውስጥ ገባሁ፣ ፈተና ውስጥ ገባሁ። በጣም ዝብርቅርቅ አለብኝ። በቃ ልጄን ምን ላርጋት? በቃ እናቴ ላይ መጥፎ ነገር አድርጋለች፣ እኔም ልጄ ላይ እንዴት መጥፎ ነገር ላድርግ? የት ልጣላት? ዘመድ የለኝ፣ የት ትቻት ልሂድ? በቃ እንዴት እንደሆነ ነው የምትፈልገው? በቃ አንተ ሂድ፣ በቃ ተወኝ። ከዚህ በኋላ እኔ ልጄን አንድ ቦታ ላይ አስቀምጬ የሆነ በቃ ሀብታም በር ላይ ያስቀምጣለሁ፣ እኔ እሄዳለሁ። በቃ ተወኝ፣ ሂድ በቃ ከዚህ ያልኩት። አይ እንደዛ ማድረግ አልችልም፣ በቃ ተገድጄ ነው ነገር ያደረኩት እና ፈልጌ አይደለም። እሷም አትወደኝም፣ ለቤተሰቦቿ ስትል ነው። ቃል ስለተገባባን ያን ካፈረስን ከእድር ይወጣል። ከእድር ከወጣ ደግሞ ቤተሰቦችሽ ቢሞቱም አይቀብሯቸውም። ከብት ቢሞትባቸው የሚደርስላቸው ሰው የለም። ችግር ቢፈጠር የሚደርስ ሰው የለም። ውሃ እንኳን ከቦኑ አያስቀዷቸውም። ስለዚህ በእኔ ምክንያት እንዴት እንደዛ ይሁን ብዬ ነው። እሷ አትፈልገኝም። ስለዚህ ተፈላልገን ሁለታችንን ተነጋግረን መለያየት ነው እኔና እሷ ያለብን አለ። እንዴት ማለት ቀለበት ድጋሚ ሄደህ አስረህ መተህ አግብታት መተህ በ15 ቀን እንዴት ትፋታለህ? ይሄ እኮ በጣም ከባድ ነገር እኮ ነው። ቢያንስ እኔም ሰው ነኝ፣ ሴት ነኝ፣ ብዙ ነገር አሳልፌያለሁ ከህፃንነቴ ጀምሮ። ስለዚህ እንዴት እሷ ላይ ደግሞ ይሄን ነገር ትፈጽማለህ አልኩ። በቃ በጣም ብዙ ነገር ተነጋገርን። ከዛ መጨረሻ ላይ እንግዲህ ምንም ማድረግ አልችልም። በቃ የሆነው እውነቱ ይሄ ነው። እኔ ጭራሹንም እንደውም የሄድኩት ልነግራት ህይወት እንዳልጀመርኩኝ እና እባክሽ በቃ እኔና አንቺ ተነጋግረን ቤተሰቦቻችንን አሳምንና እንለያይ ልላት ነበር የሄድኩት። ግን ቤት ስሄድ የጠበቀኝ ነገር ሌላ ነው። በቃ ሌላ ታሪክ ነው የጠበቀኝ። ተደግሷል፣ ተዘጋጅቷል። እኔ ቀጥታ የገባሁት ድግስ ላይ ነው ማለት ትችያለሽ። የሄድኩበትም ቀን በዚህ ቀን ነው፣ ይሄ ፕሮግራሙ የነበረው በዚህ ቀን ነው። ያን ነገር አደረግኩ ማለት እናቴ ህይወቷን ቤተሰቦችን አጣለው። ከዛ ጭራሽ ለመወሰን በቃ እኔ የተቸገርኩ። በቃ ምንን እንደምል ራሱ ጠፋኝ። ቀጥታ ልጄን ይዤ እሱ ስራ ሄዷል። በማግስቱ ልጄን ይዤ ሄድኩ ወደ ኮኬልሽ የምትባል ማርያም አለች። ተሳፍሬ ቀጥታ ወደዛ ሄድኩ። በቃ ምክንያቱም እንግዲህ መብርሃን ልጄን የሰጠሽኝ አንቺ ነሽ፣ ሰጥተሽኛል። እኔ ከመከራ በኋላ ቢያንስ ስንቅ የምትሆነኛለች ብዬ ነበር ልጄን እና በቃ አንቺ ያሳድጊያት፣ ከዚህ በኋላ አልችልም፣ ወዴት ሄጄ ያሳድጋታለሁ? በቃ መኖር ራሱ በቃ ህይወቴ ሙሉ እብደት እንደ በቃ ታመምኩ ማለት ትችያለሽ። ከዛ አጋጣሚ እዛ ለካ እኔ ራሴን እየሳትኩኝ እየታመምኩ
እያሰደብከኝ ነው። ስልኬ ከየት እንደተገኘ አላቅም። ስለዚህ እያሰደብከኝ ስለሆነ አንተ ደግሞ ይሄን ነገር ማስተካከል የምትችለው አንተን አስተካከል አልኩት። ደውሎ ከዚህ በኋላ እሷ ስልክ ላይ ደውለሽ የሆነ ነገር ብታረጊ ሪካርድ አድርጌ እዛው በጀመርነው ሽማግሌ ይህን ታሪክ እንጨርሰዋለን። ስለዚህ አርፈሽ ተቀመጪ አላት። አረፈች። የእሷን ርዕስ ዘጋን። ከዛ ልጄም እያደገች ሄደች። 3 ዓመት አካባቢ ሆናትና ቤተሰቦቹ እንድንሄድ ነው ብሎ ምናምን ጠሩን። አይወዱኝም፣ በጣም ነው የሚጠሉኝ። ግን ለልጃችን ስንል ስለሆነ ነው እንጂ አንቺ ፈልገንሽ እንዳይመስልሽ አስተርጓሚ ማለት ነው እናትየው አለች። ከዛ በቃ ችግር የለውም አንዴ የሆነ ህይወት እኮ ነው፣ እኔም ፈልጌው አይደለም። ግን እግዚአብሔር ጻፈው ደግሞ እንደዚህ ከሆነ ይሄ እናንተም ልጅ አላችሁ እኮ የልጅ ይዤ ነው የመጣሁት። ስለዚህ ይቅርታ አድርጉልኝ ካጠፋው። ምንም ግን አላጠፋው፣ ያጠፋው አልመሰለኝ። ምን ታሪክ አላውቅም። ከመጀመሪያው ባቅም እንደዚህ አይነት ታሪክ ውስጥ ልገባ አልችልም አልኳቸው። በቃ እንደዚሁ ሳይወዱኝ በቃ እንዴት ልበልሽ በቃ እንዳመነጫጭቁኝ። ከዛ 1 ሳምንት ቆይተን ብቻ ሄድን ተመልሰን። በቃ እንዲሁ የሰው ፊት በቃ እንደገረፈኝ ማለት በጣም እንደተሰቃየው በቃ ተሰቃይቼ ከረምኩ ማለት ትችያለሽ። ተመለስኩኝና ወደ ነበርንበት ወደ ቤታችን ሄድን። ከዛ ሲባል በመሀል ደግሞ አረገዝኩ። በቃ አንድ ህይወት አላስተምር ብሎኛል። ከመጀመሪያው ወንድ ልጅ ወለድኩኝ። መጡ ተመስገን። የዛ ሰዓት ትንሽ ፊታቸው ሻለው ልጅ ወንድ ልጅን በወለድኩ በ1 ዓመቱ አባቱ አረፉ። የሱ ማለት ሞቱ። ሄድን። ብቸኛ ልጅ ነው ብዬሻለው። ሄድን እዛ ቆይተ ምናምን 40 የሚባላል ያንን አውጥተን ተመልሰን ደግሞ ወደ ቤታችን ሄድን። ይሄ ሆኖ እያለ በመሃል ከዛ አመት አባቱ በሞቱ አመት ሳይሞላቸው እናቱ ሞቱ። ከዛ እናቱ ሞቱልሽና ረፈንታ ምን ጉድ ነው? እናቱ ሞቱ። አባትና እናት በተከታታይ ሞቱ። ከዛ ምን ሆነ? ቤቱ ባዶ ሆነ። እዛ ገጠር ቤቱ ባዶ ሆነ። የሚጠብቅ የለም። በቃ ምን ልበልሽ ብዙ ነገር ተመሰቃቀለበት። ልጁ ድርብርብርብ አለበት። ከዛ ሲደራረብበት እኔ እንግዲህ ቤት ውስጥ የሆነ ነገር ያለ ይመስለኛል። የሆነ መንፈስ እንግዲህ የሚመለክ ነገር ያለ ይመስለኛል። እንግዲህ እንደኔ በቃ ካየሁትም አንፃር ማለት ነው። ልጁ ሙሉ በሙሉ ተቀየረ አልኩሽ። እንግዲህ እሱ ብቻ ነው የሚሰራው። እኔ ስራ አቁሜያለሁ። ቤት ነው ያለሁት። ልጆች ይዣለሁ፣ 2 ልጆች ቤት ነው የምውለው። ሙሉ ለሙሉ ተቀየረ። ከዛ ወደ እኔ ዞረ። ከዛ እኔ መሳደብ ጀመረ። በቃ እንዴ ምን ሆነ ነው መታደን? ምን አረኩ? በቃ እናቴም አባቴም የሞቱት ባንቺ ምክንያት ሆኖ ተናደው ነው፣ ጨስ ሆኖ አንቺ ስላገባው ነው ምናምን አለኝ። እንዴ ታዲያ እኔ እንደዚህ አይነት ታሪክ እኮ ነው ያላቅም። እኔ ምን አጠፋው ታዲያ? የኔ ጥፋት ምኑ ላይ ነው? እንዴት እንደዚህ ትለኛለህ? በዚህ ሰዓት እኔ ከጎንህ ነው ያለሁት። እዛ 3 ወር ምናምን አካባቢ ከብት እየጠበኩኝ እሱ ስራ እየተመላለሰ እኔ እዛ ባዶ ቤት ነው እየጠብቄ እሱ ልጆቼን ይዤ 2ቱንም ሴቷ ልጅ ትምህርት አቁማ ይዤ ከረምኩኝ ገጠር ማለት ነው። ቁጭ ብዬ በቃ ምንም ሳልል ቁጭ ብዬ እዛ መከራዬን ገጠር ኑሮ እንደገና ከተማ ገብተሽ ገጠር ደግሞ እንደገና ይከብዳል። ያንን መከራዬን ሳሳልፍ ከርሜ ከዛ ከሱ ከስራ ቦታ ወደኛ ጋር ሲመጣ በቃ ጥሩ ስሜት አይሰማውም። በቃ ቤተሰቦችን አጣው በቃ ወይም የዛ ስሜት ቤተሰቦችን ስላጣ ይሆናል የስሜት የሚሰማው ብዬ ዝም አልኩት። ከዛ ማይሰርበኝ ስለ ዘረቢስ አንቺ ወፍ ዘራሽ እርኩስ እናትሽ ያልወደደችሽ እኔ እንዴት ልወድሽ እችላለሁ? በቃ ከዚህ በኋላ አልፈልግሽ ምናምን አለኝ። እንደ ምን አደረኩ? ይሄን ያክል እዚህ ድረስ እኔ እናንተ ከወልደናል 2 ልጆች አሉ። እነዚህ ልጆች ምን ታሳቅቃለህ? በቃ እዛ መታኝ። እዛ የእሱ ቤተሰቦች ቤት ማለት በጣም በዱላ መታኝ። ከዛ ልጆች የራሱ ሴቷ ልጅ እስካሁን ድረስ እናትና አባቱ በተከታታይ የሞቱት አንቺን በማግባቱ በአንቺ ብስጭት ነው ብሎ ያምናል። አዎ በቃ በዚህ እኔ ምን አረኩ ታዲያ? እኔ እኮ ምንም ጥፋት አላጠፋሁም። እኔ እኮ ድሮንም አስገድጄህ አይደለም ወይም አባብዬህ እኮ አይደለም ያገባሁ። አይተኝ አጥንተኝ ነው ምንም እንደሌለኝ ማንም እንደሌለኝ ነግሬ ሁሉ ነገር እያወቅሁ እኮ እንደዚህ ያደረግከው እኮ ነው። በቃ ዘረቢስ ወፍ ዘራሽ በቃ እርኩስ። ድሮም አንቺን ሳገኝ ነው ቤተሰቦችን የጣሁት። በቃ አሁን እኔ ማን ነው የሰው እኔ እንኳን ቤተሰብ ባይኖረኝ እኮ ጊዜ ቢስትም ቤተሰብ ከጎን የሆኑ ያጽናናኝ ነበር። አሁን ግን አይሻላል ብቻዬን ከጎን እንኳን ያጽናናኝ ሰው የለ። ስለዚህ አንቺ ለእኔ የምትጠቅሚ ሰው አይደለሽ። በቃ በጣም ብዙ ነገር በቃ አይምሮዬ መቻል ከምችለው በላይ እንደገና ሆነብኝ። ከዛ ምንም አልተናገርኩም። ተመልሼ ልመጣ ስል አስፋልት ስደርስ በፖሊስ አስያዘኝ። ፖሊስ ይዘው ልጆቼን ይዛ መሄዳችንም ልጆቼን አስቀምጣ መሄድ ትችላለች አለ። ከዛ ምን አድርጋ ነው ይቺ ልጅ እዚህ የማታውቀው ማህበረሰብ ውስጥ ገብታ የማታውቀው ቋንቋ ውስጥ ገብታ እየኖረች ነው ኖራለች
በጣም ተሳዝን ሰውናት። ልጆች ሁለት ልጅ ይዛ እየተንከራተተች ከብት አግዳ ስትሰቃይ እየዋለች ቤት እየገባች ስንት ወር ሙሉ እዚህ የአንተ ቤተሰቦች ጣጣ ገፍታልሃለች፣ እንዴት እንደዚህ ታደርጋለህ ሲባል ቤተሰቦችን ያሳጣችኝ እሷ ናት። እኔ ምን ብዬ አሳጣው? እኔ ያልገደልኳቸው ወይስ ምን አረኳቸው? እኔ ምን አጠፋው? የኔ ጥፋት ምኑ ላይ ነው? ከማንም ወፍ ዘራሽ ጋር ገጠሚ ከማንም በቃ ማይነን ታሪክ የለም። በቃ እንደዚህ እንደምነግርሽ ቀላል አይደለም። ብዙ ነገር ተናገረኝ። ከዛ ዝም ብዬ በቃ ታውኝ በቃ ልሂድ ማለት እኔ መሄጃ ሀገር የለኝም፣ የምሄድበት ቤተሰብ የለኝም፣ የምናገረው ሰው የለም፣ ለማወራው ሰው ስለሌለ በቃ እኔ ታውኝና ልጆችን ይዤ ብቻ በሰላም ከዚህ አካባቢ ልሂድ በእናታቸው። በቃ እኔ እዚህ ማንም ሰው እዚህም አይደለም ሌላ ቦታ ማንም ስለሌለኝ ታውኝና እኔ ልሂድ በእናታቸው አልኳቸው። እዛ ትሄጃለሽ፣ ተረጋግተሽ ትሄጃለሽ፣ ተረጋግተሽ አስበሽበት ነው የምትሄጂው። ቆይ እንደዚህ አይኬድም፣ ለምን ብለሽ እንደዚህ እያለቀስሽም አትሄጂም። እኛ አውርተን ነገ አስፈላጊ ከሆነ መቀጣት ካለበት እሱ በሰፈራችን ህገ ደንብ ይቀጣል እንጂ ጀማሪ ኧረ ተውኝ በቃ ሌላ ጊዜ አስቤበት ልምጣና ያን ጊዜ እንደሚሆን ይሆናል አልኳቸው። ከዛ አትሄጂም መለሱኝ። ከዛ ሽማግሌ ተባልና እዛው ማታ ታስታረቁንና ተይ በቃ አንቺ ተይ ስትባይ መተዋትጂም እንዴት የሆነ ትልቅ ሰው አይደለሽ የተማርሽ ሰው አይደለሽ እንዴ በቃ ተይ በቃ እሱ እንደዚህ በስሜት ይሆናል የተናገርሽና በቃ ተይ ምናምን አሉኝ። ታውኩትና አደርኩ። ሳድርልሽ ጠዋት ሌሊት 12 ሰዓት ተነስቶ 12 ሰዓት ማራ አይሆንም 11 ሰዓት ምናምን ይሆናል ከጠዋትና ተነስቶ የሆነ ነገር ይቆፍራል የከብቶች ግርግም ጋር። ከዛ ምንድነው እዚህ ጋር ምን እያረክ ነው? ግን ልጆችም እንዴ ምን አረግን? ይሄን ያክል ምን አርገን? ልጆቼን አንቺ ቤተሽ አትሄጂም፣ እኔም ከልጆቼ ተነጥዬ አልኖርም። እነሱንም እዚህ ውስጥ አርጌ አንቺንም የሆነ ነገር አርጌ ከዛ እኔም ራሴን የሆነ ነገር አርጋለሁ። ቤተሰቦቼን ማጥቻለሁ፣ ማንም የለኝም። ከዚህ በኋላ እዚህ ምድር ላይም ማንም እንዲኖረኝ አልፈልግም። እንደዚህ ያደርጋለሁ አለኝ። እሺ በቃ ብዬ ጸጥ አልኩኝ ሳላስነቃ ዝም ብዬ። ከዛ ልጆቼን አንጠልጥዬ ተነስቼ ባጃጅ ስልክ አቅ ነበር ደውዬ ና ወሰደኝ አልኩት። ይዞኝ ሄዶ ወደ ቤቴ ተመልሼ መጣሁኝ። ገባሁ። እዛ ስገብቼ እያለሁ ወዲያው ተከትሎ መጣ። እዛ ከብቶች አሉ፣ ብዙ ነገር አለ። ቤቱ እንግዲህ ባዶ ነው። ከብቶችን የሚጠብቅለት ሰው የለም። ማንም ዘመዶቹ ብዙም በቃ ከሁሉም ጋር አይዋደዱም፣ አይቀራረቡም። በቃ ሁሉም አይወዱትም ማለት ትችያለሽ በጥቅሉ። እዛ ተከትሎኝ መጣ። በቃ እኔ ይቅርታ እንደዚህ ሆኜ ነው ቤተሰቦቼን ሳጣ፣ ቤተሰብህን እኮ ቢያሳጣህ ራሱ ይሄን ሁሉ ንግግር የሚያናግር ከስሬ ከመሰረቴ እስከዛሬ በህይወት ቀና ብለህ እንኳን ተናግረኝ የማታውቃቸውን ነገሮች እስከ ወፍ ዘራሽ እስከ ማንነት እኔን ስትሰድበኝ ልጆቼ ሳይኳቸው ምን ይሆናል ብለህ ሳታስብ ልጆቼ ጭንቅላታቸው ሞራላቸውን ተረማምደበታል። እኔን ተው ችግር የለም። እኔ መሰደብን ምንም መደረግ ብርቄ አይደለም። ስለዚህ እነሱን እኔ እንደፈለክ ተናገረኝ፣ ግን እነሱ ፊት አዋርደኛል። በቃ ተው መለያየት ነው ይሻላል። በቃ በሰላም እንለያይ እና ለልጆቼ ስለኔ ደግሞ የሆነ በቃ እሳትም ቢሆን እሳት ጨብጬም ስራ እየሰራም ቢሆን እሳት ውስጥም ቢሆን ታሳድጋቸው። በቃ ተወኝ፣ ማንም የለኝም። ነገ ጠርቼ እናልኝ የምለው ወንድምም ዘመድም ስለሌለኝ እባክህ ተወኝ አልኩት። ከዛ የሆነ ልጅ አለች ጓደኛ ይዛው ከሱ ጋር የምትሰራ ሆና ያው እንደ ጓደኛ እንቀራረባለን ብዙም ባይሆን ለእሷ ነግሯት መጣች። ከዛ ይሄን ነገር እባክሽን ማስተካኪ፣ ልጆቹን ለምን ባዶ ታደርጓቸዋለህ? አንቺ ያሳለፍሽው ታሪክ ሊኖር ይችላል። እሱ ደግሞ ስሜታዊ ሆኖ ነው እንደዚህ የተናገረሽ። ስሜታዊም ቢሆንም እኔ ምንም ካጠፋው እኮ ቢመታኝም ችግር የለውም ይምታኝ። በቃ ጥፋቴ ከሆነ እቀበላለሁ፣ ዋጥ አድርጌ ጸጥ እላለሁ እንጂ ወደ ውጭ እኮ አልወጣም። ከ8 ዓመት በላይ እኮ አብረን ኖርን። እስከ 7 ዓመት ከምናምን በላይ እኮ አብረን እየኖርን ነው። ስለዚህ እስካሁን ድረስ ምንም ነገር ተናግሮኝ አያውቅም። ስለዚህ አሁን መሰረቴ ስሬን ስለነገረኝ ከዚህ በኋላ መኖር አልችልም፣ ተውኝ በቃ አልኳቸው። ከዛ ትቼ ተይና ለአንዴ ለልጆች ስትይ አንቺ የተጎዳሽውን ያሳለፍሽውን ህይወት እኮ በልጆች ቤተሰብ አልባ አታርጊያቸው። ቢያንስ ስለነሱ ስትይ አብረሽ ኑሪ። ተይ እባክሽ፣ እሱም ጤነኛ አይደለም፣ ወደው አይደለም፣ የሆነ የቤተሰብ ጣጣ ሳይኖርበት አይቀርም። ስለዚህ እስከዛሬ ተናግሮሽ የማያውቅ ከሆነ ይሄ ልጅ አሁን በቤተሰቡ ጉዳይ እነሱም በአመት ባልሞላ ውስጥ ሁለቱንም ስላጣ ያ ታሪክ ሲደራረበበት እስከዛሬ ችግርንም አይቶም ስለማያውቅ ቤተሰብ ማጣትንም ስለማያውቅ አሁን በአንዴ ሲያጣ ተሰምቶት ይሆናል ምናምን አሉኝ። ሊሆን ይችላል። ግን እኔ ያሳለፍኩትን እግሬ እስከ 2 ወር ድረስ እግሬ አበጠ፣ የመታኝ በእንጨት ማለት ነው። እስካሁን ራሱ መርገጥ አልችልም። በደንብ የሆነ እቃ ይዤ ጄሪካ ነው የሆነ ነገር አንስቼ ልርገጥ ስል አያስረግጠኝም። ውስጥ እግሬ ንቅ አድርጎ ይዘኛል የመታኝ ማለት ነው። ስለዚህ በጥፋቴስ ልገረፍ፣ ያለ ጥፋቴ ምንም ሳላጠፋ እዛ መከራዬን ሳይ በከረምኩ፣ የእሱን ታሪክ በሸፈንኩኝ፣ የእሱ ታሪክ የኔ ታሪክ ነው ብዬ ተሸክሜ በከረምኩ፣ ይህ ሁላ እንዴት ይደርስብኛል? እኔ ተውኝ በእናታቸው በቃ እኔ ማንም ስለሌለኝ በቃ አንተም ተወኝ
ምክንያቱም እኔ ከመጀመሪያ ጀምሮ ነው ህይወት እንዲረገመችኝ አይደለ? ስለዚህ እባክህ ተወኝ በቃ። ልጆቼ ለነሱ ስል ነው አይደል አሁን ሌላ ጣጣ ውስጥ የገባሁት። እነሱ ማሳደግ አለብኝ፣ አሳድጋለሁ። በቃ የሆነ ቦታ ወይ የአረብ ሀገርም ቢሆን የሆነ ቦታ አድርጌያቸው የማውቀው ጥሩ ሰው ካገኙ ሰጥቻቸው ሄጄ አሳድጋቸዋለሁ። ከቻልክ ደግሞ በቃ ያዝልኝና ከበረታ ሄጄ ላሳድጋቸው የምችለውን ላደርግ ያልኩት። ከዛ አንቺም አትሄጂም ምናምን ተብለን አሁን አንዳንድ ቤት ነው ያለነው አልኩሽ። በቃ ለሱ የሚሆነው ክላስ ተከራይተን የሚሆነው ቦታ ተከራይቼ ነው ያለው ለጊዜው። በመሀል ይሄ ነገር ቆይ እስኪ ለራሴ ጊዜ ስጡኝ፣ ቢያንስ እንዳስብበት ትንሽዬ ጊዜ ስጡኝና ላስብበት። በቃ አብረን መሆን ካለብኝ ላስብበትና ልወስን እንጂ ከዛ በኋላ ግን አልችልም አሁን። ምክንያቱም በጣም ልቤ ቆስሏል። እኔ ከዛ በፊት በጣም ብዙ የሆንኩ ታሪክ አለ እንደዚህ ላዩን ነው የነገርኩሽና በጣም ስንት አመት ሙሉ ከ30 አመት በላይ ያሳለፍኩትን ታሪክ እንደዚህ በ30 ደቂቃ የሚገለጽ አይደለም። በጣም ከባድ ነው። ላዩን ነው የነገርኩሽ እንጂ በውስጥ ያሳለፍኳቸው በጣም መጥፎ ጊዜያቶች ይኖራሉ። እና አሁን ልጆችን ይዤ ብቻዬን ያለው ታውይኝ በጣም ግራ ገብቶኛል። በቃ ጨንቆኛል ማለት ትችያለሽ። በጣም የሆነች በቃ እንትን ውስጥ ነኝ። በቃ ምን ማድረግ እንዳለብኝ ራሱ አላውቅም። እስከዛሬ ነገሮች ቢደራረቡብኝ ብቻዬን ሆኜ ነው ያለ እነሱ። ግን እነሱ ሳያቸው ምን ማድረግ እንዳለብኝ ራሱ አሁን ግራ ገባኝ። በቃ መወሰን ራሱ ግራ ገብት አለኝ። የሆነ ሰርቼ እንዳልኖር የሆነ ትንሽ የስራ ሰርቼ እንኳን ልኖር አለ። አሁን በዚህ ሰዓት ሁሉንም ነገር አቁሜ እነሱን ይዤ ነበር የተቀመጥኩት። የምንኖረው ደግሞ በሱ ደሞዝ ነበርና በቃ አሁን ሁሉም ነገር ከበደኝ። እና ሰዎች በቃ የኔ ልልሽ የምፈልገው አንዳንድ ሰዎች በቃ የሆነ ነገር ሳይኖራቸው ራሱ ህይወትሽን ትሊል ይችላል። ግን የራስሽ ነገር ሳይኖርሽ ማግባት አስፈላጊ አይደለም። በቃ ማግብተሽ መኖር በቃ አስፈላጊ እንዳልሆነ ነው የሚናገረው። በቃ የራስሽ ነገር ሴት ልጅ የራሷን ነገር ሳይኖራት በራስሽ ቤተሰብ ይጥላሽ በቃ መጥላት ምንም ማለት አይደለም። ግን እኔ አሁን የምፈራው እኔ የሆንኩትን እኔ ያሳለፍኩትን ህይወት ልጆቼ እንዳይደግሙት ነው የምፈራው። በቃ እነሱ እንዳይደግሙት የተሻለ ህይወት ይገባቸዋል። ግን አልቻልኩም። የተሻለ ህይወት እንዲኖራቸው ማድረግ አልቻልኩም። ምክንያቱም አቅም የለኝም። ሄጄ የምነግረው ሰው አንድ ዘመድ የለኝም። እንደዚህ የሆንኩ ከፋኝ እንኳ ብዬ የምናገረው ሰው የለም። ከፍቶሽ እንኳ ብትናገሪ ሰው ጋር የሆነ ነገር ይወጣል ይችላል አይደል? እኔ ግን ከፍቶኛል ብዬ ልናገር የምችለው ሰው ስለሌለኝ